ከሁሉም ደግሞ ብዛታቸው ወደ 200 የሚደርስ ዜጎች ሆስፒታል የተኙ ህሙማን ሳይቀሩ የእገሌ ብሔረሰብ አባላት ናቸው በሚል ብቻ ቤት ተዘግቶባቸው በጥይት ተቆልተዋል፣ በእሳት ጋይተዋል። ለኢትዮጵያ አንድነት በጎ ወይም የተሻለ አዝማሚያ የሚያሳዩ ቡድኖችን ጨፍጭፎ ለማጥፋት በመሞከርና የአንድነት ደጋፊ ግለሰብ ኢትዮጵያውያንን አድብቶ ፍጹም ሰብአዊነት በጎደለው ሁኔታ በጥይትና በፈንጂ ህይወታቸውን መቅጠፍ እጅግ ዘግናኝ ድርጊቶችን ሲፈጽሙ ቆይተዋል። ያንንም ግፍ ለመቋቋምና ለመክታት በወቅቱ አስፈላጊው እርምጃ ተወስዷል። ይህንና በሌሎችም ግንባሮች የከፈቱብንን ጦርነቶች በመቋቋም ላይ እያለን ሻዕቢያ ነኝ ባዩ ቡድን ያለ የሌለ ኃይሉን የሰሜኑ የሀገራችንን ጉሮሮ በሆነው በምጽዋ በኩል በማፍሰስ ሌላ የጥቃት በር ከፈተ።